እሺ ተመልካቾች እንዴት ናችሁ? እንግዲህ ሲጠበቅ የነበረው የአይኤምኤፍ የአምስተኛ ዙር በሰራተኛ ደረጃ ያለ ስምምነት የተደረሰበት ሪፖርት ጋዜጣዊ መግለጫ ሰጥቷል። አይኤምኤፍ እና ሪፎርም ከተጀመረ ጀምሮ ከሰጣቸው ሪቪው አድርጎ ከሰጠው ገንዘብ በላይ በዚህኛው ዙር ለመስጠት ወስኗል። እና ለዚህ ለምንድን ነው ከፍተኛ ዶላር ለመስጠት የወሰነው የሚለውን መሰረታዊ ምክንያቶች ከሪፖርቱ በመነሳት ላጋራችሁ ፈልጌያለሁ። እንግዲህ ከአይኤምኤፍ ጋር ሪፎርም ከተደረገ ኦልሞስት ሁለተኛ ዓመት ሊሞላ ነው። ከሐምሌ 2016 ጀምሮ የነበረ ስምምነት ነው እና አምስተኛ ዙር ግምገማ ላይ ደርሷል። ከሚያዝያ 27 እስከ ግንቦት 11 ድረስ ለሁለት ሳምንት የቆየ በሰራተኛ ደረጃ የተደረገ ግምገማ ሲከናወን ነበር። አይኤምኤፍ በየስምምነቱ የሚለቀው በ48 ወራቶች ውስጥ 3.4 ቢሊዮን ዶላር ሰጣችኋለሁ ብሎ ነው ስምምነት ከኢትዮጵያ ጋር የጀመረው ሪፎርም ያደረገው። እሱን ግን በአንዴ አይደለም የሚሰጠው፣ ደረጃ በደረጃ እየገመገመ ያለበትን አፈጻጸም እያየ ነው የሚሰጠው። እየገመገመ ሲሰጥ ግን የሚሄድባቸው ሂደቶች አሉ። የመጀመሪያው በሰራተኛ ደረጃ ኢቫሉዌት ያደርጋሉ። ስታፍ ሌቭል አግሪመንት የሚባለው የአይኤምኤፍ ባለሙያዎች እዚህ መጥተው መንግስት በፖሊሲና በሪፎርም ላይ እያደረገ ያለውን ጉዳይ ቼክ ለማድረግ ይመጣሉ። በየ6 ወሩ ይመጣሉ በአማካይ ማለት ነው። እና ኢትዮጵያ ከአይኤምኤፍ ጋር ባደረገችው ሪፎርም የቡድን መሪ ሆኖ የሚያገለግለው አልቫሮ ፒሬስ የሚባለው ኢኮኖሚስት ነው። እና የኢትዮጵያ ፕሮግራሙን እየመራ ያለው እሱ ነው። እና የአይኤምኤፍ ከፍተኛ ኢኮኖሚስት ነው። እና የኢትዮጵያ ፕሮግራምም ዋናው ሚሽኖች እሱ ነው ኃላፊ። እና ከኢትዮጵያ መንግስት ጋርም እየተደራደረ ያለው እሱ ነው። እና እዚህ ቡድን ውስጥ በሰራተኛ ደረጃ ስታፍ ሌቭል አግሪመንት የሚባለው ቡድን ውስጥ በጣም ብዙ ባለሙያዎች ናቸው የሚካተቱት። ከ10 እስከ 20 ባለሙያዎች ናቸው የሚመጡት። የማክሮ ኢኮኖሚ ባለሙያዎች ይመጣሉ። ጂዲፒው እድገቱን፣ ዋጋ ንረቱን የሚለኩ የውጭ ዕዳ ትንተና ባለሙያዎች አሉ። የገንዘብ ፖሊሲ ባለሙያዎች አሉ። የብሔራዊ ባንክን ስራ፣ የውጭ ምንዛሬ ቼክ የሚያደርጉ የበጀትና ታክስ ባለሙያዎች አሉ፣ ከአይኤምኤፍ የሚመጡ ማለት ነው። የባንክ ስርዓቱን የፋይናንስ ባለሙያዎች ቼክ የሚያደርጉ በአካል መጥተው ኢትዮጵያ ውስጥ ያለውን በሙሉ ቼክ ያደርጋሉ። እሱም ብቻ ሳይሆን ደግሞ ቨርቹዋሊ በኦንላይንም ደግሞ ውይይቶች ይቀጥላሉ። እስከ 3 ሳምንት የሚወስድ አይነት ውይይት ነው የሚደረገው። ይሄ የስታፍ ሲመጣ ከመንግስት ደግሞ የሚያያቸውና መረጃ የሚወስድባቸው ደግሞ ተቋማቶች አሉ፣ ዋና የሚባሉት። የመጀመሪያ የፋይናንስ ሚኒስቴር፣ አሁን በሪፖርቱም ፋይናንስ ሚኒስቴርና ብሔራዊ ባንክ ሲያመሰግን ነበረ አልቫሮ ፒርስ። የፋይናንስ ሚኒስቴርን ያገኛል፣ የገንዘብ ሚኒስቴር ማለት ነው። የብሔራዊ ባንክ ገዥን ያገኛል፣ የዕቅድና ልማት ሚኒስቴርን ያገኛል። ከነዚህ ተቋማቶች በዋናነት የፊስካል ፖሊሲን የሚመሩትና ሞኔታሪ ፖሊሲን የሚመሩትን ስለ በጀት፣ ስለ መንግስት ዕዳ፣ ስለ ውጭ ምንዛሬና የኢኮኖሚ ፖሊሲው ምን ይመስላል የሚለው መረጃ ከነዚህ ይወስዳል። የቴክኒክ ደግሞ ባለሙያዎች አሉ። የኢትዮጵያ ስታቲክስ አገልግሎትን መረጃዎች የሚወስዱ፣ የገቢዎችና የጉምሩክ ባለስልጣንን መረጃዎች የሚወስዱ፣ የመንግስት የልማት ድርጅቶችን ከሚቆጣጠሩ ተቋማቶች የሚወስዱ አሉ። ይህ ደግሞ ጂዲፒን፣ ጠቅላላ ሀገራዊ ምርትን፣ ዋጋ ንረትን፣ የታክስ ሁኔታን መረጃ ከዚህ ይሰበስባሉ። ከየት እንደሚመጣም እንድታውቁ ፈልጌ ነው። የፋይናንስ ሴክተሩን ደግሞ ቼክም ያደርጋሉ። ከባንኮች፣ ከኢንሹራንስ ኩባንያዎች፣ የገንዘብ ተቋማት ከነዚህም የባንክ ስርዓትና ጤነኛ መሆኑን የብድር ሁኔታም ደግሞ መረጃ ይሰበስባሉ። ረጅም ጊዜ የሚወስዱ ለዛ ነው። ይህ የግል ሴክተር፣ የልማት አጋሮች፣ የንግድ ማህበራት፣ ኤክስፖርተሮች፣ ኢምፖርተሮች፣ ኢቭን ዓለም ባንክ፣ የአፍሪካ ልማት ባንክ እነዚህ ሳይቀሩ የገበያው እውነተኛነትን መረጃ ይሰጣሉ። በባለሙያ ደረጃ ይሄ ሌቭል ይታለፋል። ከዛ ይሄ ቡድን በስታፍ ሌቭል አግሪመንት የሚያደርገው በአልቫሮ ፒሪስ የሚመራው ቡድን የኢኮኖሚ ሁኔታዎችን መረጃዎችን ከሰበሰበ በኋላ የሪፎርሙን አፈጻጸም የሚያሳይ ሪፖርት ያዘጋጃል። አሁን ይሄ ነው የተከናወነው። ይሄ ከተከናወነ በኋላ ሁለተኛው አሁን የሚጠበቀውና ከሳምንት በኋላ የሚጸድቃል ተብሎ የሚታሰበው ምንድን ነው? የአይኤምኤፍ ኤክስኪዩቲቭ ቦርድ ደግሞ የሚባለው አለ። አሁን በባለሙያ ደረጃ የቀረበው ሪፖርት ይመረምራሉ። ኢትዮጵያ ያለችበት የሪፎርም አፈጻጸም ያሉ በስምምነት የተደረጉ ግቦች መሳካታቸውን ቼክ ያደርጋሉ። እዚህ የአይኤምኤፍ ኤክስኪዩቲቭ ቦርድ ውስጥ
በጣም ብዙ ናቸው። ወደ 24 የሚሆኑ አባላቶች ነው ያሉበት። ምክንያቱም የአይኤምኤፍ አባል ሀገራት በሙሉ በተወካይ በቡድን ተወካይ የሆኑና አባል የሚሆኑበት። አሁን ይሄ የአይኤምኤፍ ኤክስኪዩቲቭ ቦርድ እስኪወስን ነው የሚጠበቀው። ገንዘቡን ለመልቀቅ ወስነዋል። ገንዘቡን ይሄ ከተከናወነ በኋላ እነሱ መርምረው ካጸደቁ በኋላ ደግሞ ቀጥሎ ወደ ማጽደቅ ነው የመጣው። የቦርድ አፕሩቫል ይጠበቃል። በቃ ይሄ ኤክስኪዩቲቭ የሚባለው ቦርድ ከፈቀደ ባለሙያዎች ይዘው የመጡት ግምገማ ትክክል ነው፣ በሪፎርሙ አግባብ እየሄደ ነው ኢኮኖሚ ብለው ከፈቀዱ ግምገማው በይፋ ይጠነቀቃል፣ 5ኛ ዙር ማለት ነው። ስለዚህ የሚቀጥለው ሳምንት ገንዘቡን ይለቃሉ። እንዲህ የሚካሄድበት ፕሮሰስ ይሄ ነው። ስለዚህ ሐምሌ 2016 ላይ ስምምነት ሲያደርጉ ከ3.4 ቢሊዮኑ በ4 ዓመት በ48 ወራት ይለቀቃል የተባለውን የመጀመሪያውን ሰጥተው የጀመሩት ወደ 1.02 ቢሊዮን ዶላር ነው የመጀመሪያ የሰጡት። ከዛ ቆይተው ከ3 ወር ከ4 ወር በኋላ የመጀመሪያ ዙር ግምገማ አድርገው ነበረ። ጥቅምት 2017 ላይ የነበረው ማለት ነው። የመጀመሪያ ዙር ግምገማ ከተከናወነ በኋላ ወደ 340 ሚሊዮን ዶላር ተለቀቀ። ጥሩ ነው ይቀጥል ፐርፎርማንሱ በሚል ማለት። ከእንደገና ሁለተኛ ዙር ከ3 ወር በኋላ ደግሞ መጥተው ወደ ጥር 2017 አካባቢ ወደ 248 ሚሊዮን ዶላር ለቀቀ። ፐርፎርማንሱ ጥሩ ነው፣ እኔ ባቀርኩት ልክ እየሄደች ነው ኢትዮጵያ ብሎ ማለት። ከእንደገና ሶስተኛ ዙር ግምገማ ደግሞ ከ6 ወር በኋላ መጥቶ ሰኔ ውስጥ 2017 ማለት ነው ወደ 262 ሚሊዮን ዶላር ለቆ ነበር። በቅርብ የምታስታውሱ ደግሞ አራተኛ ዙር በዚህ ዓመት ጥር ወር ላይ ግምገማ አድርጎ 261 ሚሊዮን ዶላር ለቆ ነበር። አሁን 5ኛ ዙር በባለሙያ ደረጃ ገምግሞ 468 ሚሊዮን ዶላር ኢኮኖሚው ይገባዋል የሚል ሪፖርት አዘጋጅቷል። በጣም ከፍተኛ ነው። እስካሁን ሲለቀቁ የነበሩ ትልቅ የሚባለው 340 ነበር። አሁን 468 ሚሊዮን ዶላር ነው የወሰነው። በባለሙያ ደረጃ ተወስኗል። በባለሙያ ደረጃ ተወስኖ በኤክስኪዩቲቭ ቦርድ ብዙ ጊዜ ወድቆ አያውቅም። የሚጸድቅ ጉዳይ ነው። ከሳምንት በኋላ ገንዘቡ የሚለቀቅ ነው። በ48 ወራቶች ውስጥ ካየነው 22ኛ ወራት ላይ ተደርሷል። በጊዜ 46ኛ ፐርሰንት ላይ ነች ኢትዮጵያ። በተለቀቀ ገንዘብ ከታየ ግን አሁን 5ኛ ዙር የሚለቀቀው ሲቆጠር ወደ 78% የሚሆነውን ገንዘብ ኦልሬዲ እየተቀበለች ነው ኢትዮጵያ። ቀጣይ 3 ዙር ናቸው የሚቀሩ፣ 3 ግምገማ ነው የሚቀረው እና 22% ነው። በየግምገማው 250 ሚሊዮን ዶላር እኩል ሊሰጥ ይችላል እና በአብዛኛው ከፍ ያለ ነው አሁን የተወሰነው። እና ከፍ ያለ የተወሰነው ለምንድን ነው የሚለውን ከሪፖርቱ በመነሳት ሀሳቦቹ ልስጣችሁ። የመጀመሪያው አልቫሮ ፒሬስም የሚያቀርበው ግምገማው የሚያሳየው ምንድን ነው? ጠንካራ አፈጻጸም አለ ኢትዮጵያ ውስጥ እያለ ነው። የኢኮኖሚ እድገት በጣም ጠንካራ ሆኖ ቀጥሏል ከሪፎርም በኋላ። ኤክስፖርቱ በጣም ጨምሯል እያለ ነው። የውጭ ምንዛሬ ክምችቷ በጣም ተሻሽሎላታል። የመንግስት የሀገር ውስጥ ገቢ በጣም አድጓል። ዋጋ ንረት ቀንሷል። ስለዚህ የፈለጋቸው የነበሩ ለውጦች እነዚህ ናቸው። ስለዚህ ፕሮግራሙ በተፈለገው መንገድ እየሄደ ስለሆነ ከፍተኛ ቢለቀቅ ጥሩ ነው የሚል አንድ መነሻ እንዳለው ማወቅ ትችላላችሁ። ሁለተኛው ምክንያቱም ከሪፖርቱን የምንረዳው የመካከለኛ ምስራቅ ጦርነት ያመጣውን ጫና በሁለት እየከፈለ ነው የሚሆነው። የኢትዮጵያ ኢኮኖሚ የመካከለኛ ምስራቅ ጦርነት ከመጀመሩ በፊትና ከተጀመረ በኋላ እያለ ነው ሪፖርቱ የሚያቀርበው። ጦርነቱ ከመጀመሩ በፊት በፍጥነት ቅድም የምንላቸው የማክሮ ኢኮኖሚ ቫሪያብሎች በፍጥነት እየጨመሩ መሆኑን ጠቅሷል። ግን ከጦርነቱ በኋላ ደግሞ መቀዛቀዝ እንዳየ ነገር ግን የሚባለውን ያህል ተጽዕኖ እንዳልፈጠረበት ነው ሪፖርቱ የሚያሳየው። በቃ የነዳጅ ዋጋ ጨምሯል ከመካከለኛ ምስራቅ ጦርነት በኋላ። የአፈር ማዳበሪያ ዋጋ ጨምሯል፣ እሱ እንዳስተዋላ አቅርቧል። የንግድ እንቅስቃሴዎች ተስተጓግለዋል። ስለዚህ የኢትዮጵያ ኢኮኖሚ የመከላከል አቅም አሁን የመጣበትን ጫና ከፍተኛ ወጪውን የመከላከል አቅም እንዲኖረው ደግሞ የውጭ ምንዛሬ ጫናውን እንዲቋቋም ከፍ ያለ ቢለቀቅለት ጥሩ ነው ከሚል አሰምሽን እንደሆነ ማሰብ ትችላላችሁ። ሪፖርቱ የሚነግረን እሱን ነው። ሶስተኛው አሁን የፕሮግራሙ ኦልሞስት ወደ ግማሽ ላይ ደርሷል። 46% ማለት መካከለኛ ደረጃ ላይ ደርሷል። እንግዲህ የ4 ዓመቱ 3.4 ቢሊዮን ዶላር ነው ለቃለሁ እያለ ያለው። አሁን ወደ 5ኛ ግምገማ ላይ ደርሷል። ስለዚህ ብድሩ ወደ 2.65 ቢሊዮን ዶላር ደረሰ፣ ወደ 78% ማለት ነው። መካከለኛ ደርሷል። ስለዚህ ገንዘቡን ለቆ ፐርፎርማንስን ቼክ ማድረግ በሚል ባወጣው ስኬጁል እንደሆነ ነው እኔ ማስበው። አራተኛው
ምናልባት የዩሮ ቦንዱን ኮንሲደር አላደረገ ካልሆነ በስተቀር አይኤምኤፍ የኢትዮጵያ የዕዳ መልሶ ማዋቀር ዴት ሪስትራክቸሪንግ የሚባለው ጥሩ ደረጃ ላይ እንዳለ ያምናል በመግለጫው ማለት ነው። በቃ ኦፊሳላዊ ከሆኑ አበዳሪዎች ጋር የዕዳ ድርድሩ በጥሩ ሁኔታ እየተራመደላት ነው ለኢትዮጵያ እያለ ነው። ከዩሮ ቦንድ ውጪ ያሉትን እንደሆነ ነው እኔ የማስበው። ስለዚህ አይኤምኤፍ ምን እያሰበ ነው? ኢትዮጵያ ውስጥ በቀጣይ የፋይናንስ መረጋጋት ሊኖር ይችላል፣ ደግሞ እምነትን ቡስት እንዲያደርግ ይፈልጋል። ስለዚህ ተለቅ ያለ ገንዘብ ለመልቀቅ ፍላጎት እንዳለው ነው የሚያሳየው። እኔ ዋናው የ460 ሚሊዮን ዶላሩ ከፍ ያለ እንዲለቅ ያደረገው ምክንያቶች እነዚህ እንደሆኑ ነው የምረዳው። ከሪፖርቱ የተረዳሁት እሱን ነው። የፕሮግራሙ አፈጻጸም ጥሩ ነው እያለ ነው። መካከለኛ ምስራቅ ጦርነት የተፈጠረው የውጭ ጫናን እንድትቋቋም ለማገዝ የውጭ ምንዛሬ ክምችቷን ለማጠናከር እና በስኬጁሉ ለመሄድ እንዳሰበ ነው የማስበው። ግን ተግዳሮቶች ደግሞ እንደሌሉበትም አልተናገርም። ተግዳሮቶች አሉ ብሎ ምክረ ሀሳብን ሰጥቷል፣ ሁሌም እንደሚሰጠው። አንደኛው እንግዲህ የመካከለኛ ምስራቅ ጦርነት ተጽዕኖ አሁንም ድረስ ያልጠፋ፣ በተለይ ደግሞ ረጅም ጊዜ የሚወስድ ከሆነ ተጽዕኖ እንደሚሆንባት አቅርቧል። በቃ የዓለም አቀፍ ንግድ ላይ መስተጓጎል በመፍጠሩ የሀገር ውስጥ የነዳጅ እጥረት እየፈጠረ ነው። ነዳጅና ማዳበሪያ ከፍተኛ ዋጋ ጭማሪ እያሳዩ ነው። ስለዚህ ይሄ ስጋት ይሰማኛል ብሏል። በተለይ ጦርነቱ የማይቆም ከሆነ ይሄ ስጋት መሆኑን አቅርቧል። በዓለም አቀፍ ሁኔታም ገበያ አለመረጋጋት አለ። የዓለም አቀፍ ገበያ አልተረጋጋም። የሸቀጦች ዋጋ መለዋወጥ አለ። ስለዚህ ይሄ ስጋት ሊፈጥር እንደሚችል ኢትዮጵያ ኢኮኖሚ ላይ አልቫሮ ፔሬስም አቅርቧል። ያው የስታፍ አግሪመንቱ ሪፖርት የሚያሳየው እሱን ነው። ደግሞ አዳዲስ ወጪዎች ደግሞ ኢትዮጵያ ኢኮኖሚ ላይ መጥተዋል። የውጭ ጫናው የአፈር ማዳበሪያን ውድ ማድረጉ፣ የነዳጅ ዋጋን ውድ ማድረጉ ተጨማሪ አዳዲስ የመንግስት ወጪዎች እንዲመጡ አድርጓል። ስለዚህ መንግስት ይህም በሙሉ እየደጎመ የመዝለቅ አቅሙ ሊፈተን ይችላል የሚል ስጋት አለበት። በቃ የፋይናንስ ዘላቂነት ሊፈተን ይችላል። እነዚህ ስጋቶች እንዳሉበት አቅርቧል። ስለ ድጎማ ምናምን ቀጥታ የተናገረው ነገር የለም በዚህኛው ሪፖርት። ግን የሰጣቸው ምክረ ሀሳቦች አሉ። በቀጣይ እንዲቀጥል የሚፈልግ ከሆነ ኢትዮጵያ ኢኮኖሚ የመጀመሪያው ጥብቅ የሆነ የገንዘብ ፖሊሲ ማስቀጠል አለበት። ይሄ የተለመደ ሪኮመንዴሽን ነው። እንግዲህ የዋጋ ግሽፈት የተረጋጋው ነው እንዲቀጥል የሚፈልጉ ከሆነ አሁን ባለበት ውስጥ ጥብቅ የሆነ የገንዘብ ፖሊሲ፣ በቃ ገንዘብ ወደ ገበያ የሚፈስበትን መጠን መገደብ አለባችሁ። ኦልሬዲ እየተደረገ ያለ ነው። የሞኔታሪ ፖሊሲ አቋምን ተከተሉ እያለ ነው። ሁለተኛው ውጭ ምንዛሬ ገበያው በጣም ሊበራል እንዲሆን ይፈልጋል። በተደጋጋሚ ነው ብሔራዊ ባንክ ፋሲሊቴት የማድረግ ለሁሉም ግልጽ የሆነ ጨረታ የዶላር ጨረታ ከማውጣት በዘለለ ያለ ጨረታ መስጠት፣ ጣልቃ መግባቱን ማቆም አለበት የሚል አይነት ነው። የውጭ ምንዛሬ ገበያው አሰራር በጣም ግልጽ መሆን አለበት፣ ደግሞ ቀልጣፋ መሆን አለበት የሚል ሪኮመንዴሽን ሰጥቷል። ሀብትንም ወጪንም በጥንቃቄ መጠቀም አለበት ኢኮኖሚው። በተለይ በመካከለኛ ምስራቅ ያለው ጦርነት የሚራዘም ከሆነ ኢኮኖሚ የመቋቋም አቅም ላይኖር ይችላል። ስለዚህ ሪዝለንት ሆኖ መቆየት የሚፈልግ ከሆነ የሀገር ውስጥ ገቢ መሰብሰብ አቅሙን በጣም ማሳደግ አለበት፣ ወጪውን ደግሞ በጥንቃቄ መምራት አለበት የሚል ሪኮመንዴሽን ሰጥቷል። ኦፍኮርስ የተለመዱ ናቸው። አንዳንድ የስትራክቸር ደግሞ ማሻሻያዎችንም ማድረግ አለበት እያለ ነው። በተለይ የግል ዘርፉ ኢኮኖሚውን እንዲመራ አሁንም መፍቀድ አለበት። በቃ የቢዝነስ ኢንቫይሮንመንቱን በጣም ማሻሻል አለበት። የፋይናንስ ዘርፉን በጣም ጠንካራ እንዲሆን ማድረግ አለበት። የገበያ ደግሞ ኮምፒቲሽኑ በጣም ጤነኛ እንዲሆን ማድረግ አለበት የሚል ሪኮመንዴሽን ሰጥቷል። በጥቅሉ ሲመለከት ግን አይኤምኤፍ ኢትዮጵያ ኢኮኖሚ ላይ ጥሩ ነገር እያየ መሆኑን ነው የሚገልጸው። ለዚህም ነው የፕሬስ ሪሊዙ መጨረሻ ላይ ኢትዮጵያ ውስጥ ያሉ እንግዲህ ላደረጉት ትብብር በሙሉ ሪፎርሙን ለመፈጸም ያላቸውን ቁርጠኝነት በሙሉ እንደሚያመሰግን ነው እያቀረበ ያለው። አይኤምኤፍ አዞ ያልተፈጸመ ነገር ኢትዮጵያ ውስጥ ያልተመለከቱ ያለው ነገር በሙሉ እየተተገበረለት ነው። ስለዚህ ኢትዮጵያ ያለችበት ደረጃ መጥፎ ነው ሊል አይችልም። ግን ኢኮኖሚ ፖዚቲቭ ነገር ብቻ ነው እያስተናገደ ያለው ከተባለ እንደሱ ለማለት የሚቻል አይደለም። ስለዚህ አይኤምኤፍ ያቀረበውን ሪፖርት መነሻ በማድረግ ሀሳቦችን ለእናንተ ለመስጠት ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።